ጄሚናይ ከቅርብ ጊዜ ወዲህ ያስተዋወቀው አንድ አዲሽናል ቱል አለ። እሱም ክሬት ሚውዚክ የሚል ነው። ከዚህ በፊት የነበረው እንደምታውቁት ክሬት ኢሜጅ፣ ካንቫስ፣ ዲፕ ሪሰርች፣ ጋይድድ ለርኒንግ የሚለው ከዚህ በፊት የነበረው ነገር ግን አሁን አዲስ የጨመረው ፊቸር አለ። እሱም ክሬት ሚውዚክ የሚል አዲስ ፊቸር ኢንትሮዲስ አድርጓል ማለት ነው። ኢንትሮዲስ የሆነውን ፊቸር ወይም በአዲሱ ፊቸር መሰረት እንዴት ሚውዚክ ክሬት ማድረግ እንደሚቻል በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ጉግል ክሮም ከከፈትን በኋላ ሰርች ኢንጂኑ ላይ ሄደን ጄሚናይ ብለን ሰርች እናደርጋለን። እሱ የመጀመሪያ የሚመጣው ሪዛልት የጉግል ስለሆነ ፈርስት ላይ የሚያመጣልን ራሱን ነው። ጄሚናይ ብለን ሰርች ካደረግን በኋላ እዚህ ጋር እንመጣለን። ክሬት ሚውዚክ የሚለውን ሰሌክት እናደርጋለን። እዚህ ጋር እንደምታዩት ፒክ ኤ ትራክ ቱ ሪሚክስ የሚል የተለያየ ጀነራ ያለው ወይም ደግሞ የተለያዩ ሪትሞችን ጀነራዎችን የያዘ አፍሮ ፖፕ፣ ኢሞ፣ ሲኒማቲክ 90s ራፕ፣ ላቲን ፖፕ፣ 8 ቢት የተለያዩ ሪትሞችን ያስመርጠናል። ከዚህ መካከል እኛ መስራት የምንፈልገውን ሪትም እዚህ ጋር አንደኛውን ሰሌክት ማድረግ እንችላለን። እስቲ ላቲን ፖፕ በሚለው ሪትም ሰሌክት እናደርግና እዚህ ጋር የምትፈልጉትን ከስተማይዝ ማድረግ ትችላላችሁ። ከስተማይዝ ማለት በምትፈልጉት የተለያዩ ነገሮች አዲሽናል ሚውዚክ ኢንስትሩመንቶች እንዲጨመሩበት የምትፈልጉት ነገር ካለ እዚህ ጋር ከስተማይዝ የሚለውን ሰሌክት ታደርጋላችሁ። እዚህ ጋር የምታዩት ደግሞ ፋስት የሚለውን ስትነኩት ጄሚናይ 3 ፋስት ቲንኪንግ ኤንድ ፕሮ የሚል አማራጭ አለው። በጣም የተሻለ የሚሰራላችሁ ነው። ሞር ፋስት የሚለው ቤዚክ ነው። ከፋስት ቀጥሎ ደግሞ ሞር አድቫንስድ የሆነው ቲንኪንግ የሚለው ነው። ሶስተኛው ደግሞ ፕሮ ነው። ፕሮ በጣም ከሁሉም የተሻለ አኩሬትሊ ብዙ ስራዎችን አኩሬትሊ የሚሰራ ነው። ነገር ግን ፋስት ከሚለውን ጀምርና ከዛን ቲንኪንግ እያለን እያንዳንዱን እናያለን ማለት ነው። እዚህ ጋር ከስተማይዝ ትራክ እናስገባ። እኛ የምንፈልገው ሊሪክስ ማስገባት እንችላለን። ሊሪክስ ማለት ግጥም እንሰጠውና በዛ ግጥም መሰረት ኮምፖዝ አድርገው ይሰጠናል ማለት ነው። ለምሳሌ እዚህ ጋር ጀስት ራንደም የሆነ ግጥም እንስተው በአማርኛ። ያው ጄሚናይ አንደኛው ያለው አድቫንቴጅ ምንድነው? በአማርኛ በጣም ፕሮምፕት ማድረግ ይችላል። ስለዚህ ሞር አማርኛ አንደርስታንድ ስለሚያደርግ በቀላሉ ለመግባባት ቀላል ነው፣ ወይም ደግሞ ፕሮምፕት ለማድረግ አይከብደንም። ስለዚህ አማርኛ ሊሪክስ መስጠት እንችላለን። ጀስት ራንደም የሆነ ግጥም እንስተው። በርትቶ መስራት ነው፣ በርትቶ መስራት ነው የሚያዋጣው ብሮ፣ የሚያዋጣው ብሮ። ሮዝን እንደማናዘፍ ለምን ትተኛለህ? ተወዶብህ ኑሮ ተወዶብህ ኑሮ እንደገጠምኩት ደን ተነስ ተነስ ስራ ስራ። ይህንን ሊሪክስ እስቲ አጭር ግጥም ነው ሪትም እንዲያወጣልን ሰሚት እናድርግ። እንደምታዩት ጀነሬቲንግ ዩር ሚውዚክ እያለኝ ነው። በላቲን ፖፕ ሪትም ይህንን ግጥም ኮምፖዝ አድርጎ ያሰማናል ማለት ነው። እንደምታዩት እዚህ ጋር ሪዛልቱን አምጥቶልኛል። እራሱ ነው የሚገርማችሁ፣ ራሱ ተምኔል ይሰጠዋል፣ ወይም ደግሞ ለሰጠነው ግጥም የሚሆን ከግጥሙ ሀሳብ በመረዳት ከቨር ኢሜጅ ይሰጠዋል፣ እንደዛውም ታይትል ይሰጠዋል ማለት ነው። እዚህ ጋር እንደምታዩት ለግጥም የሚሆን ከቨር ኢሜጅ ይሰጡታል። የድካም ዋጋ የሚል ነው። ሲንስማው በርትቶ መስራት የሚያዋጣው ብሮ፣ ለምን ትተኛለህ? ተወዶብህ ኑሮ። ተነስ ተነስ ተነስ፣ ስራ ስራ ስራ። ይገርማችሁ ግጥሙን ዲቴክት አድርጎ ኢቭን በጠዋት መነሳት የሚለውን ላይክ ስንነቃ ያለውን የወፍ ድምፅ ራሱ መጀመሪያ መግቢያው ላይ በጣም ኮንቴክስቹዋል ያደርገዋል እና በጣም አንደርስታንድ ያደርጋል። ጄሚናይ በጣም
አሪፉ ነገር ምንድነው? አማርኛን አንደርስታንድ ያደርጋል። ፕላስ የምንሰጠውን ነገር በሙሉ ኮንቴክስቹዋል አድርጎ ራሱ ይለውጥልናል። ይሄ በጣም አሪፍ። ተነስ ተነስ ስራ ስራ ስራ። በዚህ መሰረት ሌላ ሚውዚክ ወይም ደግሞ ግጥም ጨምረን መስጠት እንችላለን። ጄሚናይ ራሱን እንጠይቀው እስቲ አማርኛ ግጥም ወይም ደግሞ ጀስት ስለ እናት ዋው የቃል ኪዳን ምሰሶ የሚል ታይትል ሰጡት። የማትደርቅ ምንጭ የፍቅር መገኛ ለንጋቴ ብርሃን ሌሊቱን እረኛ ለችግሬ ቀን ጥላ የምትሆን እናት እኮ ማለት ህይወት የሰጠችኝ የምትሆነኝ እረኛ ትሆነኝ በችግሬ ቀን ጥላ የምትሆነኝ እናቴ እኮ ነች። እናቴ እኮ ማለት ህይወት የሰጠችኝ 9 ወር ተሸክማ በሆዳ አቅፋኝ በምጥ ተጨንቃ ለዚህ ያበቃች። ሪሊ አንተ በጣም እንትን ይመታል፣ ቤት ይመታ ግጥም ላይ ሰጣል። አሜዚንግ። ይህን ግጥም ወስጄው ፔስት አድርገው እዚህ ጋር ይህንን በዚህ ግጥም እንዲሰራ ሊሰጠውት ማለት ነው። ስለ እናት ውለታ የሚያወራ ግጥም ነው። የሚሰጠንን አውትካም እናያለን። እንደምታዩት በዚህ መሰረት ሪዛልቱ ሰጥቶናል። ከላይ እንደምታዩት ስለ እናት ፍቅር የጻፉትን ግሩብ እና ልብ የሚነካ ግጥም መሰረት በማድረግ ስሜትን በሚገባ የሚገልጽ የመልካም ዜማ ሞደርን ኒዮ ሶል ሙዚቃ ተዘጋጅቷል። እዚህ ላይ ማዳመጥ ይችላሉ። እንደምታዩት የሚገርም ከቨር ኢሜጅን የሰጠው ሲንስማው የቃል ኪዳን ምሰሶ የማትደርቅ ምንጭ የፍቅር መገኛ ለንጋቴ ብርሃን ሌሊቴን እረኛ በችግሬ ቀን ጥላ የምትሆነኝ እናት እኮ ማለት ህይወት የሰጠችኝ። ኦኬ በ30 ሰከንድ ነው የሚያልቀው፣ ምክንያቱም ፋስት ስለሆነ እዚህ ጋር ሞር ቲንኪንግ ላይ ብናደርገው ረዘም ያደርገዋል ማለት ነው። ስለዚህ እስቲ ትንሽ ረዘም ይበል፣ ሙሉ ግጥሙ ይካተት። ከዛ እችኛዋን ተቀይሯታል። ቲንኪንግ ላይ ቢሆን ጥሩ ነው፣ ምክንያቱም ሞር አኩሬት ይሆናል። ሙሉ ግጥሞችንም ያስገባቸዋል፣ ረዘም እንዲል ያደርገዋል። እዚህ ጋር እንደምታዩት ከላይ የሙዚቃ ማስተካከል ብቃቴን ገና እያዳበርኩ ቢሆንም የተሻለኝን ጥረት አድርጌያለሁ። ሙሉውን ግጥም አካቶ ረዘም ያለ የሙዚቃ ስራ ለማቅረብ የተቻለኝን ያህል ሞክሬያለሁ። አዲሱ የሙዚቃ ትራክ ተዘጋጅቶ ለመደመጥ ዝግጁ ነው ይላል። እንደምታዩት ከቨር ፔጁን ሰርቶ ሰጥቶናል። ሞር ወደ ኢትዮጵያ ትራዲሽን የሚጠጋ ነገር ነው የሚሰጠን እና እስቲ እንስማ። ኦልሞስት 3 ደቂቃ ርዝመት አለው ይኛው። እንደምታዩት ለስለስ ባለ ሚውዚክ ነው የሰራው ወይም ሪትም። በርትቶ መስራት የሚያጣው ብሮ በርትቶ መስራት የሚያጣው ብሮ ለምን ትተኛለህ ተወዶብህ የመጀመሪያውን ጨምሮ ለምን ትተኛለህ ተወዶብህ ኑሮ ተነስ 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 ስራ 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 የቃል ኪዳን ምሰሶ አኪዩሬት፣ በጣም አኪዩሬት የማትደርቅ ምንጭ የፍቅር መገኛ ለንጋቴ ብርሃን ሌሊቴን እረኛ
ግጥም ስላካተተ ጀስት ሴፓሬትሊ ስለ እናት የሚያወራውን ብቻ አድ እንዲያደርግ ፕሮምፕት እናደርገውና ወይም እንገረውና እንዲሁም ሪትሙን መቀየር ከፈለግን ሌላ ሪትም እንዲያጫውትልን ማድረግ እንችላለን። እንዲሁም ሪትሙን ሬጌ ያርገው ሬጌ እናደርገው። እስቲ ሪዛልቱን ሰጥቶናል። እንደምታዩት ቅድም እንዳለው ስለ እናት ብቻ የተጻፈውን ግጥም በሬጌ ሪትም ለመስራት ከፍተኛ ጥረት አድርጌያለሁ ይላል። አዲሱ የሙዚቃ ትራክ ይህን ይመስላል። ስሙት እያለ ነው። እሺ ዋው በርትቶ መስራት የሚያዋጣው ብሮ ለምን ትተኛለህ? የናትየው ላብ ጠብታ ነውና ከበረቱ ዝም ብለህ አትቀመጥ በከንቱ የጥንካሬን እሳት አንሳው በልብ ተነስ 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 ስራ 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 ተነስ 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 ስራ 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 ተነስ 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 ስራ 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 ተነስ ስራ 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 የቃል ኪዳን። ሌላው ክሬት ካደረግን በኋላ እዚህ ጋር የዳውንሎድ ምልክት አለች። እሱን ዳውንሎድ የሚለውን ነክተን ከፈለግን በቪዲዮ ከፈለግን ደግሞ በኦዲዮ ዳውንሎድ ማድረግ እንችላለን ማለት ነው። ሰው አውቶማቲካሊ ዳውንሎድ ያደርግልናል። ፋይሉን መክፈት እንችላለን፣ ሼር ማድረግ እንችላለን ማለት ነው። እንዲሁም እዚህ ጋር ሰብታይትሉን ወይም ሊሪክሱን እንዲያሳይ ማድረግ እንችላለን። ይሄኛውን ክሊክ አድርገን ልክ ስንከፍተው ሰብታይትሉን እዚህ ጋር እንደምታዩት ከስር ያመጣልናል ማለት ነው። ይንረኛ በችሬ ቀን ጥላ የምትሆነኝ እናት እኮ ማለት ህይወት የሰችኝ ዘጠኝ ወር ተሸክማ አይደለም። እንደምታዩት አንዳንድ ቃላቶች ላይ ጠበቅና ላላም ያደርጋቸዋሉ። አንደኛው የቃላታችን ሙሉ አለመሆኑ አማርኛ ሙሉ አይደለም። ሚላላና የሚጠብቀውን አይዴንቲፋይ ማድረግ አይቻልም፣ ያው በቃላቶች እንደምታውቁ። ስለዚህ ኤአይ አክቹሊ የሰጣችሁትን ቃላቶች ነው የሚያነበው። ስለዚህ ስንሰጠው የስፔሊንግ ስህተትም ካለ በዛ በስህተቱ ነው የሚያነብልን ማለት ነው። ስለዚህ አኩሬት ሆነን መጻፍ አለብን። ግን የሚጠብቀውና የሚላላውን አፍተሮን እኛ ማስተካከል ስለማንችል በዛ መንገድ ማጠጋጋት እንችላለን። እዚህ ጋርም ሼር ማድረግ እንችላለን። ሌላ ሰው በተለያዩ ሶሻል ሚዲያ ሼር ማድረግ እንችላለን ማለት ነው። በቀላሉ በጄሚናይ ኤአይ እንዴት ሚውዚክ ክሬት ማድረግ እንደሚቻል በዛሬ ቪዲዮ በዚህ መንገድ አይተናል። በቀጣይ ቪዲዮ ደግሞ ሙሉ ፉል የጄሚናይ ኮርስ ቪዲዮ እንሰራላችሁ የምትፈልጉ ከሆነ ኮመንት ላይ ያሳውቁኝ። ለዛሬ የነበረን ቪዲዮ ይህን ይመስላል። ለዚህ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደጠቀማችሁ አምናለሁ። ቪዲዮን ላይክ አድርጉ። እንዲሁም ሀሳብና አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ቻው። ተነስ 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 ስራ ስራ ስራ